251820 አግኝቻለሁ። ይሄ ደግሞ 1.669498 የሚለው ሁሉም ያለኝ ገቢዬ ነው ማለት ነው። ሰላም ሰላም ውዴ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ ለኤጀንቶች ነው ይሄንን ቪዲዮ የሰራሁት። ኤጀንቶች የት ልጆቻችሁን ማኔጅ እንደምታደርጉ እንደምትከታተሉና የኤጀንት ኮሚሽን እንዴት ነው በቀን በቀን ገቢያችን የት ነው የምናገኘው የሚለውን ላሳያችሁ ነው የመጣሁት። እንደምትመለከቱት እዚህ ጋር ኤርኒንግ ቱዴይ የሚል አለ። የዛሬ ያገኘነው ገቢ ነው ይሄ 251820 አግኝቻለሁ። ይሄ ደግሞ 1.669498 የሚለው ሁሉም ያለኝ ገቢዬ ነው ማለት ነው። ስለዚህ አሁን እዚች ጋር ያለችውን እንነካታለን። እዚች ጋር ያለችውን አንድ ጊዜ ስንነካት ሁላችንንም ኤጀንቶች ጋር የምትመጣናት። እንደምትመለከቱት እኔ አሁን 12ኛው ፐርሰንት ተከፋኝ ነኝ። ይሄንን እዚህ የደረስኩት ልጆቼና እኔ ኤክስቼንጅ በምናደርግ ቁጥር ነው ይሄ እዳ እየተከፈለ ያለው ማለት ነው። እዚች ጋር 5,965,301 የሚለው ይሄንን ኤክስቼንጅ አድርጌ ብጨርስ ምን ይሆንልኛል መሰላችሁ? 16ኛው ፐርሰንት ተከፋይ ሆናለሁ ማለት ነው። ማለትም 16% ተከፋይ ሲሆን በቀን በኢትዮጵያ 5000፣ 4000፣ 3000 የምሰራበት ጊዜ ይመጣል ማለት ነው። ውዲ ላይ ስክሮል እናደርግና እንደምትመለከቱት መጀመሪያ አንድ ሰው ኤጀንት በሆነ ቀን ኤጀንት ሌቭሉ ዲ በ0 ኤጀንት ሌቭል ዲ ይሆናል ማለት ነው። ምንም አይነት ኤክስቼንጅ ሳይቀያየር። ሌላው ደግሞ ምንድነው? ሁለተኛው ደግሞ ምንድነው? እንደምትመለከቱት ሁለተኛው ደግሞ ምንድነው? ወደ ሲ ለማለፍ ከዲ ወደ ሲ ለማለፍ እዚህ ጋር 2 ሚሊዮን ፖይንት ኤክስቼንጅ ማድረግ አለበት ማለት ነው። ወደ 8ኛው ፐርሰንት ለማለፍ ማለት ነው። ያ ማለት ብቻውን ሳይሆን ከልጆቹ ጋር ወይ በዘረጋቸው ቲሞች ጋር 2 ሚሊዮን ኤክስቼንጅ ማድረግ አለበት። ልክ እንደኔ ደግሞ ወደ 12ኛው ፐርሰንት ቢ ለማለፍ ደግሞ 10 ሚሊዮን ፖይንት ኤክስቼንጅ ማድረግ አለበት ወይ ደግሞ መቀያየር አለበት። ይሄ የማይደረስ እንዳይመስላችሁ ይደረሳል። እሺ ውዶቼ ይደረሳል። 12ኛው ፐርሰንት ተከፋይ ለመሆን ማለት ነው። ሌላው ደግሞ ወደ ኤ ወይ ደግሞ ወደ 16ኛው ፐርሰንት ተከፋይ ለመሆን እንደምትመለከቱት እዚች ጋር ወደ ኤ ለማለፍ ምንድነው የሚያስፈልገው? 50 ሚሊዮን ፖይንት ኤክስቼንጅ ማድረግ ወይ ደግሞ መቀያየር አለብን። ያ ማለት ከኛ ብቻችንን ሳይሆን ከኛ ስር በዘረጋናቸው ልጆችና እኛ አንድ ላይ ስንቀያየር እነዚህንን ከከፈልን በኋላ ይሄንን እዲያ አሁን 16ኛው ፐርሰንት ተከፋይ እንሆናለን። 16ኛው ፐርሰንት ተከፋይ ስንሆን በቀን 5000፣ 4000 እንዲሁም ደግሞ እስከ 6000 ተከፋይ እንሆናለን። የመጨረሻው ደግሞ እንደምትመለከቱት ሲ ነው። የመጨረሻው ኤጀንት ሌቭል ሲ ነው። ሱፐር ይባላል። እዚች ጋር ደግሞ ለመድረስ እንደምትመለከቱት 150 ሚሊዮን ኤክስቼንጅ ማድረግ አለብን። እንግዲህ የመጨረሻው 20% ነው። 20% ስንከፈል ደግሞ በኢትዮጵያ በቀን እስከ 20,000 እስከ 30,000 እስከ 40,000 የሚሰሩም አሉ። በቀን ነው የምላችሁ። በወር እስከ 1.5 ሚሊዮን ብር የሚሰሩ አሉ። እስከ 400 እስከ 300 ዝቅተኛው ደግሞ እስከ 100,000 የሚሰሩ አሉ ማለት ነው። ስለዚህ የኤጀንት ሌቭሎቻችን እዳዎች እነዚህን ይመስላሉ። ዝህታችን ላይ ወርዳችሁ ማየት ትችላላችሁ ማለት ነው። ስለዚህ እናንተም ጠንክራችሁ እንደዚህ ትልልቅ ኮሚሽን እንድትከፈሉ እኔ አሁን በቀን 12ኛው ፐርሰንት ሆኜ በቀን $25 እየሰራሁ ነው ማለት ነው። ይሄ ማለት $25 ነው። $25 ቀላል አይደለም። በኢትዮጵያ አሁን እኔ ለራሱ ቢ ላይ ሆኜ በኢትዮጵያ በቀን 4000 እየሰራሁ ነው ማለት ነው። በኢትዮጵያ 4500 ብር እየሰራሁ ነው ማለት ነው። ይሄ ማለት ቀላል አይደለም ውዶች። ከዛ ደግሞ ማኔጅ የሚለውን እንነካለን። እዚህ ጋር ማኔጅ የሚል አለ። ልጆቻችንን ማኔጅ የምናደርግበት ቦታ ነው። እዚህ ጋር እንደምትመለከቱት 587 ተማሪ አለኝ። እነዚህ ንክት አደርግና እነዚህ እንግዲህ እየሰሩ ነው። ማን አክቲቭ እየተንቀሳቀሰ ነው ወይስ እየተንቀሳቀሰ አይደለም የሚለውን እዚህ ያለው ማለት ነው። አሁን ለምሳሌ እዚች ጋር ዛሃራን አሁን ለምሳሌ ለማየት እዚች ጋር ኦርደር በየሳየው እንደምትመለከቱት አሁን ዛሃራ 136,543 ፖይንት አላት። በሰዓት ደግሞ የምትሰራው እዚህ ጋር በሰዓት የምትሰራው 1000 በአንድ ሰዓት ነው የምትሰራው ማለት ነው። ፖይንት አላት። ስለዚህ
ፖይንታቸውን እየሰሩ ነው አይደለም ምናምን የሚለውን ለማየት ነው እዚህ ጋር የምንመጣው። እሙ ሚፍታህ እዚህ ጋር ደግሞ እሙ ሚፍታህዬን ለማየት እንደዚህ አድርጌ ያው ገና 1600 ፖይንት ነው ያላት። በሰዓት 5000 ትሰራለች ማለት ነው። እሙ ሚፍታህ አሁን እየሰራ አይደለም። ኤክስቼንጅ ካደረገች ስንት ቀኗ ነው ግን እየሰራች አይደለም። ስለዚህ እየሰራይ ካልሆነ ለምን አሰሪም ብዬ እዚህ ጋር ሜሴጅ ጽፍላታለሁ ማለት ነው። እየሰራሽ አይደለም ልበላት አይደል እንዴ ዛሬ ይኸው። ምክንያቱም የዛሬውን ኮሚሽኗን እንዳልተቀበለች ስላየሁት እንደዚህ ብዬ ጻፍኩላት ማለት ነው። ስለዚህ እንደዚህ ልጆቻችንን ማኔጅ ማድረግ እንችላለን። ከዚህ ባክ ብለን ወተን ደግሞ እንደገና ኤጀንቶቻችንን እዚህ ጋር ኤጀንት ያደረግናቸውን አስተምረን አስተማሪ ያደረግናቸውን ልጆች እናያለን። እኔ እዚህ ጋር 29 አስተማሪ ያረኳቸው ልጆች አሉኝ። እነሱንም እዚህ ጋር ገብቼ አያለው ማለት ነው። እንደዚህ ያደረኩኝ አያለው ስንት ልጅ እንደመዘገቡ ሌቭላቸው ስንት እንደገቡ እንደምትመለከቱት ሌቭላቸው ስንት እንደገቡ ስንት ልጅ እንደመዘገቡ እያየሁኝ እንግዲህ የማይንቀሳቀሰው ለምን አትንቀሳቀሱም እላለው ማለት ነው። እንግዲህ እነዚህ ልጆቻቸው ናቸው የመዘገቧቸው። እንደምትመለከቱት ዜሮ ምንም ያልመዘገቡም አሉ። እንደምትመለከቱት አሁን እቺ ምንም አልመዘገበች፣ እቺ ምንም አልመዘገበች፣ ሙሙአዝም ምንም አልመዘገቡም ማለት ነው። አያችሁ አይደለ? እና ውዶቼ ይሄንን ይመስላል። ላይክ ሼር ሰብስክራይብ አድርጉ። እንግዲህ የኤጀንቶች ሁልጊዜ ማኔጅ አድርጉ። እዚህ ጋር የቀን ገቢያችሁን መዝግቡ። ከዛ ደግሞ ኤክስቼንጅ አድርጉ። ሁላችሁም እናንተም ልጆቻችሁም በቀን ኤክስቼንጅ ማድረግ አለባችሁ። እና ስለ ኢንቪቴሽን ደግሞ ሌላ ቀን ቪዲዮ እሰራላችኋለሁኝ። እስከዛው ላይክ ሼር ሰብስክራይብ በማድረግ አብራችሁን ቆዩ። ባይ ባይ።